ሰላም ጤና ይስጥልኝ የሚካኤል አስትሮሎጂ ቤተሰቦች እንደምን አላችሁ? ዛሬ ለዕለታዊ አጠቃላይ ትንበያችን የመረጥኩት ርዕሰ ጉዳይ በኮዝሚክ አስትሮሎጂ ማዛሮት መጽሐፊ ውስጥ በሰፊው የዳሰስኩትን የስብዕና ዝግመተ ለውጥና የከዋክብት ምልክቶች ገደብን የተመለከተ ይሆናል። ብዙዎቻችሁ እንደምታውቁት አስትሮሎጂ ስለ ማንነታችን ፍንጭ የሚሰጠን ቢሆንም እና ግን በአንድ የከዋክብት ምልክት ውስጥ ብቻ ተቆልፎ የሚቀር ማንነት የለንም። በመጽሐፊ ላይ እንደገለጽኩት ስብዕና በሂደት የሚለወጥና የሚዳብር ነገር ነው። አንድ ሰው የተወለደበት የዞዲያክ ምልክት የባህሪው መነሻ እንጂ መድረሻው አይደለም። የኮዝሚክ አስትሮሎጂ ማዛሮት መሠረታዊ ሐሳብ የሚያሳየን እያንዳንዱ ሰው ከመጀመሪያው የከዋክብት ተጽዕኖ ተነስቶ ወደ ላቀ መንፈሳዊ እና ስነ ልቦናዊ ደረጃ መሸጋገር እንዳለበት ነው። ለምሳሌ የአንድ ምልክት ደካማ ጎኖች ላይ በመስራት ያንን ባህሪ ወደ በጎ የመቀየር አቅም አለን። ይህ ማለት የከዋክብት ምልክቶች ገደብ አላቸው ማለት ነው። እነሱ የሚሰጡን ጉልበት ወይም ዝንባሌ ቢኖርም የሰው ልጅ ነፃ ፈቃድና የንቃተ ህሊና እድገት ግን ከእነዚህ ገደቦች በላይ እንድንወጣ ያስችለናል። የዛሬው የኮዝሚክ መልእክታችንም የሚያተኩረው በዚህ ላይ ነው። ራሳችሁን በአንድ ጎጃ ውስጥ አታስገቡ። እኔ እንዲህ ነኝ ብላችሁ በባህሪ ገደብ ውስጥ ከመቀመጥ ይልቅ በየቀኑ የምታሳዩት የስብዕና ለውጥ ላይ ትኩረት አድርጉ። ማዛሮት ወይም የከዋክብት መንገዶች የፈጣሪን ታላቅ ሥራና የእኛን የጉዞ አቅጣጫ የሚያሳዩ እንጂ እኛን የሚቆጣጠሩ ማሽኖች አይደሉም። በመሆኑም ዛሬ ስትውሉ በውስጣችሁ ያለውን አቅም ለመረዳት ሞክሩ። ከመጽሐፌ እንደምትረዱት ትክክለኛው አስትሮሎጂ ራሳችንን እንድንለወጥና ከከዋክብት ተጽዕኖ በላይ የምንሆንበትን ጥበብ እንድንቀስም የሚረዳን ነው። ዕለቱ የለውጥና የራስን ማንነት የመፈተሻ ይሆንላችሁ። ሚካኤል አስትሮሎጂ